ከጋብቻ ፊት ሴክስ አታርጉ የሚባለው ለካ ወዶ አይደለም። ስፔሻሊ ደግሞ ለሴቶች ደብል ስታንዳርድ ምናምን ነገር እንዳትሉኝ። እዚህ ጋር እስከ መጨረሻው ድረስ ብቻ ይሄን ቪዲዮ አይታችሁ ኮሜንት አድርጉ። ከዛ ሳታዩ ኮሜንት አታደርጉ። ቀጣይ ያለውን አርቲክል ስነግራችሁ በደንብ ይገባችኋል። ቤዚክሊ አርቲክሉ ምንድነው የሚለን አንድ ሴት ልጅ ከዚህ በፊት ኢንተርኮርስ ካረገቻቸው ወንዶች ጋር አንፕሮቴክትድ የሆነ ማለት ነው፣ ወይም ደግሞ ካለ ኮንዶም ማለት ነው፣ በእነሱ የዘር ፈሳሽ አማካኝነት የሚመጣው የእነሱ ዲኤንኤ የእሷ አንጎል ውስጥና ሰውነቷ ላይ ለዘላለም ይቀራል እያሉ ነው። እንዴት እንደሆነ ላስረዳችሁ። ሰው እዚህ ጋር የአርቲክል ምን ይላል እንግዲህ እዚህ ጋር ዘ ዲስከቨሪ ዋዝ ሜድ ባይ አክሲደንት፣ ሌላ ነገር እያጠኑ ሳለ ነው ይሄን ነገር ዲስከቨር ያደረጉት። ሶ እዚህ ጋር ሃይላይት ያደረጉት ምንድነው ኤ ኒው ስተዲ ፋውንድ ዳት ኤ ውመን ካሪስ ኤ ሊቪንግ ዲኤንኤ። ዲኤንኤ ማለት የአንድን ሰው የባዮሎጂካል ኢንፎርሜሽን ሙሉ ማንነቱን የያዘ ነገር ነው ማለት ነው። ኤ ሊቪንግ ዲኤንኤ ፍሮም ኦል ሜን ሺ ሃዝ ኤቨር ሃድ ኤ ሴክሹዋል ሪሌሽንሺፕ ዊዝ። እስከዛሬ ድረስ አንድ ሴት ልጅ ሴክስ ካረገቻቸው ወንዶች ጋር የእነሱን ሙሉ ዲኤንኤ አጠራቅማ ትይዛለች እያለ ነው። ቀጥሎ ምን ይለናል? ማይክሮኪሜሪዝም የተባለ የወንዶች ዲኤንኤ የሴቶቹ አንጎል ላይ ተገኝቷል ይላል። ቤዚክሊ ይህ ፕሮሰስ ከአንድ ኢንዲቪጁዋል ከሴቷ ወደ ወንዷ ይችላል ወይ ከወንዱ ወደ ሴቱ ሊሆን ይችላል መገኘት አንዳቸው ከአንዳቸው ጋር ፓስ ማድረግ የሌለባቸው መተላለፍ የሌለባቸው ዲኤንኤ ወይም ደግሞ ሴሎች ሲገኙ ነው እንደዚህ ማይክሮኪሜሪዝም የሚባለው ይሄ ፕሮሰስ ማለት። የወንድ ልጅ ዲኤንኤ እና ሴሎች ወደ ሴቶች ብሬን ወይም አንጎል ላይ ይገባል ተብሎ ሳይንቲስቶች ያስቀምጡልን አራት መንገድ አለ። የመጀመሪያው እንግዲህ አንኖን አቦርሽን ነው። እንግዲህ ይሄ ምንድነው? ማስወረድ። አንድ ሴት ልጅ ወንድ አርግዛ ስታስወርድ ሙሉ ለሙሉ ያስወጣችሁ ሊመስላት ይችላል። ነገር ግን ዲኤንኤ እና ሴሉ የዛ ወንድ ልጅ ሊቀራል የዛ ፊተሱ ማለት ነው። ፖሲብሊ ሁለተኛው መንገድ ደግሞ የቫኒሽድ ሜል ትዊን ነው። መንታ ወንዶችን ስታረግዝ የነዛ ወንዶችም እንደገና ብሬኗ ላይ ይቀራሉ ተብሎ ይታሰባል። ሁለተኛው ደግሞ ኦልደር ብራዘር ትራንስፈርድ ባይ ማተርናል ሰርኩሌሽን ነው ይባላል። ለምሳሌ አንድ እናት መጀመሪያ ወንድ ልጅ አርግዛ ወልዳለች። ከዛ በኋላ ሁለተኛ ሴት ልጅ አርግዛ ስትወልድ መጀመሪያ ላይ የተወለደ ከወንድሟ መጀመሪያ ከተወለደው ልጅ ከታላቅ ወንድሟ ማለት ነው። ለዛ ነው ኦልደር ብራዘር የሚለው። ከዛ የሜሉን ዲኤንኤ እና ሴሉን ትወስዳለች ነው። ሶስተኛው ደግሞ ሴክሹዋል ኢንተርኮርስ ነው። እዚህ ጋር ነው ዲቤቱ ያለው። ለምን አከራካሪ እንደሆነ ነግራቸዋለሁ። ግን እያንዳንዷ ሴት ከዚህ በፊት ካረገቻቸው ወንዶች ጋር ማለት ነው የነዛን ስፐርማቶዛ ቤዚክሊ ይሄ በማይክሮስኮፕ ሌቭል የምታዩት የአንዱ ስፐርም አለ አይደል? ምስል እሱ ነው ቤዚክሊ ስፐርም ማለት ነው። ከዛ በኋላ የዛ ጄኔቲክስ ወይም ደግሞ ላይክ የዛ የዘር ፍሬ ጄኔቲክሱ it becomes a part of her forever, it becomes a part of you ነው የሚለው actually። ይሄ ብቻ አይደለም። እዚህ ጋር ደግሞ ሌላ ኒው ሳውዝ ዌልስ የሚባል ዩኒቨርሲቲ ላይ በተደረገው ጥናት ደግሞ ማለት ነው ምን ይላል? a physical trace of previous sex partner can be passed on to the future children። ያች ሴት ከኤክሷ ጋር ሊሆን ይችላል። ከዛ በኋላ አዲስ ሀዝባንድ አዲስ ባል ይዛ የፕሪቪየስ ባሏን ወይም ደግሞ ፕሪቪየስ የነበራትን ፓርትነሯን የሚመስል ወንድ ሊወለድ ይችላል ይለናል። እንግዲህ ያ የሚሆነው ምንድነው የዛ ወንድ ዘር ፍሬው ወይም ደግሞ ዘር ፈሳሹ የያዘው ዲኤንኤ ውስጧ ላይ ስለቀረ ማለት ነው። እሱ እንግዲህ እንደ አዲስ ማኒፌስት አድርጎ ሲወለድ አስቡ። እኔ እንደማውቀው ከሆነ ሪሰርችም እንዳደረጉት እንደተማርነውም አንድ ስፐርም የሴት ልጅ ቦዲ ውስጥ ከገባ በኋላ ለ5 ቀናቶች ከ3 እስከ 5 ቀናቶች ውስጥ ይኖራል። ከዛ በኋላ ግን ይሞታል ነው። እዚህ ጋር ግን ዌን ስፐርም ኤንተርስ ውመን ይላል። አንድ ስፐርም ወደ ሴት ውስጥ ሲገባ ኢት ስዊንስ ቱ ዘ ዋል ይላል። እንግዲህ አይ ቲንክ ሰርቬክሷ ውስጥ ምናምን ድረስ ይገባል። ከዛ በኋላ ሲፕስ ኢንቱ ሄር ፍሌሽ ማለት ስጋዋ ላይ ገብቶ እዛ ላይ ይቀራል እያለ ነው። ከዛ ደግሞ በአፏ በኩል ከሆነ አይ ኖ ኢትስ ዊርድ ይቅርታ አድርጉልኝ፣ ግን ኢት ካን ጌት ኢንቱ ሄር ናዛል ኤሪያስ ይላል። እንግዲህ በአፍንጫዋ በኩል ያለው ቀዳዳ ላይ ምናምን ነገር በዛ በኩል ይገባል። ምክንያቱም አፋችንና አፍንጫችን ታውቃላችሁ ይገናኛል። ከዛ ቢሃይንድ ሄር አይስ ይላል። ከአይኗ ጀርባ ላይ ኤንድ ኢቨን ሄር ኢነር ኢየር ላይክ አስቡት፣ በጆሮዋ ጀርባ ላይ ለራሱ አለ በውስጧ ላይ ኢት ምንድን ነው ኢት ደን ኢንተርስ ዩር ብለድ ስትሪም ማለት እንግዲህ የደም እንትኗ ላይ ይገባል ማለት ነው። የደም ፍሳሿ ላይ ይገባል ማለት ነው። ኤንድ ኮሌክትስ ኢንቱ ዩር ብሬን ኤንድ ስፓይን ይላል። ከዛ በኋላ የብለድ ስትሪሟ ላይ ደሟ ላይ ከገባ በኋላ ወደ አንጎሏና ወደ ህብለ ሰረሰሯ ይሄዳል። ከዛ በኋላ you can never get rid of it like መቼም ይሄ ነገር ማጥፋትና ማስወገድ አትችልም ይላል። ሶ ቤዚክሊ ቅድም እንደነገርኳችሁ እዚህ ጋር is unproven ነው የሚለው ይሄ ክሌም አሁን የነገርኳችሁ አይዲያ በአጠቃላይ ሌሎች አኒማሎች ላይ ነው እንጂ ይሄ ኦፍ ስፕሪንግ ሀፕን የሚያደርገው ሂውማኖች ላይ ይሄ ነገር ሀፕን እንደሚያደርግ ምንም አይ ሳይንቲፊክ ፕሩቭ የለም። ይሄም ሪተርስ የተባለ ፌመስ ፋክት ቼክ ነው። እዚህ ጋር የሚለው study did not find women store DNA from intercourse ይላል። እነዛ መጀመሪያ የነገርኳችሁ ሶስቱ እንትኖች የመጀመሪያዎቹ ምናምን ነገር ችግር የለውም፣ ግን በኢንተርኮርስ ወይ በሴክሹዋል ነገር DNA አይተላለፍም የሚለናል ደግሞ ይሄ ከእንደገና ማለት ኤኒዌይስ ወደ ነበረበት ስንመለስ እንግዲህ 63% የሚሆኑ ሴቶች ማለትም ከ59 ሴቶች 37ቱ ማለት ነው they tested harbor male micro እንግዲህ ቅድም ነገርኳችሁ የሜሉን ማይክሮኬሜሪዝም ይይዛሉ ማለት ነው in many parts of their brain ይላል አንጎላቸዋል። ይህ ስተዲ በ2012 ላይ የተጠናው ዋናው አርቲክሉን ማንበብ ከፈለጋችሁ እዚህ ጋር ፕሎስ ዋን የሚባለው ዌብሳይት ላይ በዚህ ታይትል በዚህ ሰቤት ታገኙታላችሁ፣ ማንበብ ትችላላችሁ። ባይ ዘ ዌይ ወንዶችም ቢሆኑ ሴቶችም ከጋብቻ ፊት ሴክስ ባያደርጉ ይመከራል። ምክንያቱም ብዙ ነገር ቀምሳችሁ ከዛ በኋላ የምታገኙት ሰው ድሮ እንደነበረ
ከነበረው ጋር ኮምፔር ታደርጉታለ። ድሮ እንደነበረው ላይሆንላችሁ ይችላል አእምሯችሁ ላይ ስታስቡት። እንዳውም አብዛኛው ይሄ ስተዲ ላይ የሚያሳየው ምንድነው አብዛኛው ሜሪጅ ይሄ በቃ ቨርጂን ሆኖ ተጋብተው የሚኖሩ አለው አይደል ምንም አይነት ግንኙነት ሳያደርጉ ከዚህ በፊት እነሱ ወይም ደግሞ ለስ ኢንተርኮርስ ያደረጉ ሰዎች ሲጋቡ ሳቲስፋይድ ናቸው። ምክንያቱም ምንም አይነት ኤክስፔክቴሽን የላቸውም፣ ባላቸው ነገር ይደሰታሉ ማለት ነው። ስለዚህ ይሄ ነገር ሪል ሆነም አልሆነም ፕሮቴክትድ የሆነ ሴክስ አድርጉ።